የትግራይ ክልል ጊዜያዊ አስተዳደር ከእውቅና ውጪ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አልቀበለውም ሲል አስጠነቀቀም። የትግራይ ጊዜያዊ አስተዳደር ከእውቅና ውጪ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛም ተግባር ነው ሲል ትላንት ሚያዝያ 30 ቀን በወጣው መግለጫ አሳስቧል። በምንም መንገድ ተቀባይነትም የለውም ሲል አስጠንቅቋል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉት ልዩነቶችን በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ለማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው ዓላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል። ይህ አይነቱ አካሄድ ትግራይን መንግስት አልባ ሆና ስጋት እንዲነግስ የሚያደርግ ክልሉ አንድ ማዕከል እንዳይኖረው የሚያደርግ አደገኛ ተግባር ነው ሲል ኮንኗል። የትግራይ ጊዜያዊ አስተዳደር እንዲህ አይነቱ ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲል አስጠንቅቋል። የትግራይ ህዝብ ዋናው ፍላጎቱ ቁልፍ ጥያቄው የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ እንዲሆንና ከምንም አይነት የጦርነት ስጋት ተላቆ ጥቅሞቹና መብቶቹን ማስጠበቅ ነው ሲል አስታውቋል። ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት ለክልሉ ህዝብ የተፈጠረውን እድል በማያስቆጭ ሁኔታ አሟጦ በመጠቀም የትግራይ ብሔራዊ ጥቅምን ለማስጠበቅ እየተንቀሳቀስኩ ነው ብሏል። ሌተናንት ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ የፈጸሙት ከአንድ ወር በፊት መጋቢት 30 2017 ዓ.ም እንደነበር ይታወሳል። የትግራይ ክልል ለሁለት ዓመታት በተካሄደው አውዳሚ ጦርነት ወቅት የትግራይን ኃይሎች በማደራጀት ወሳኝ ሚና በመጫወት የሚታወቁት እና የፕሪቶሪያውን ስምምነት ከትግራይ በኩል በመሆን የተደራደሩት ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ደህንነት ሴክሬታሪያል በመሆን ሲያገለግሉ እንደነበር ይታወቃል። በትግራይ በኩል ከኤርትራ መንግስት ጋር ስለሚደረጉ ግንኙነቶችም ሆነ እንቅስቃሴዎች በቂ መረጃ አለን፣ የሚያሰጋ ተደርጎ የሚታይ አይደለም ሲል የመስኖና ቆላማ አካባቢ ሚኒስቴር እና የገዢው ፓርቲ ብልጽግና ስራ አስፈጻሚ አባል መናገራቸው ይታወሳል። ሚኒስቴሩ ከመንግስት ሚዲያ ጋር በትግርኛ ባደረጉት ቃለ ምልልስ ትግራይ ውስጥ ያሉ እንቅስቃሴዎች ምንድናቸው? ፍላጎቱ ምንድነው? በምን መልኩ ይገናኛሉ? እነማን ናቸው እየተገናኙ ያሉት የሚለውን ፌዴራል መንግስቱ ያውቀዋል ሲሉም ተደምጧል። እንደ ፌዴራል የሚደረጉ ግንኙነቶችም ሆነ እንቅስቃሴዎች ለፌዴራል መንግስት የሚያሰጋ ተደርጎ የሚታይ አይደለም ሲሉም ገልጿል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከኤርትራ መንግስት ጋር ድብቅ ግንኙነት እንደጀመርኩ በማስመሰል የስም ማጥፋት ዘመቻ እየተካሄደብኝ ነው ሲል የካቲት 19 ቀን ባወጣው መግለጫ ማሳሰቡን መዘገባችን ይታወሳል። በስም ማጥፋት ዘመቻ ላይ የክልሉ ጸጥታ ኃይል ሰለባ ነው ሲል የገለጸው ህወሓት የስም ማጥፋት ዘመቻው ከሀቅ የራቀና ምንም አይነት ማስረጃ ሊቀርብበት የማይችል ነው፣ ተቀባይነትም የለውም ብሏል። ህወሓትና የትግራይ ጸጥታ ኃይል ከኢትዮጵያ መንግስት ተቃራኒ ሁነው ለመሰለፍ ከኤርትራ መንግስት ጋር ይገናኛሉ የሚል ማባሪያ የሌለው የስም ማጥፋት ክሶች ተሰንዝረውብኛል ብሏል። የስም ማጥፋት ክሶች በመንዛት ላይ ናቸው ብሎ ከዘረዘራቸው አካላት ውስጥም በስም ያልጠቀሳቸው የኢትዮጵያ መንግስት ከፍተኛ ባለስልጣናት ሲል የገለጻቸውም ይገኙበታል። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተገለጸ። በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎችን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ እየሩስ መንግስቱ ገልጿል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮ ዩኒቨርሲቲ የመግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። አክለውም ሰላም ባላቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 99880 ተማሪዎች ፈተናውን ለመውሰድ ተመዝግቧል ማለታቸውን የጀርመን ድምጽ ባወጣው ዘገባ አስደምጧል። ከጣቢያው ጋር ቆይታ ያደረገ አንድ የሰሜን ጎጃም ዞን የሚገኝ 12ኛ ክፍል ተማሪ በበኩሉም በክልሉ ሰላም እስኪመጣ የአማራጭ ያለው ስራ እንደሚሰራ ተናግሯል። ወጥተን ገጠር ቁጭ ብለናል፣ ምን እናደርጋለን? ከቤተሰብ ጋር ሆነን ልማት ነገር እናለማለን። በመስኖ ልማት ለጊዜው ሽንኩርት እያለማው ነው። ትምህርቱማ በዚህ ሰዓት የለም ማለቱም ተደምጧል። ይህ በእንዲህ እንዳለ አንጻራዊ ሰላም በሰፈነባቸው የክልሉ አካባቢዎች የሚገኙና ተማሪዎችን የሚያስፈትኑ ትምህርት ቤቶች ተማሪዎቻቸው የተሻለ ውጤት እንዲያመጡ በመስራት ላይ መሆናቸውን ዘገባው አመላክቷል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም